ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ማለት ነው ስለ ሪ ኤግዛም ምን አዲስ ነገር አለ፣ ስለ ሪ ኤግዛም አመዘጋገብ ማለት ነው ምን አፕዴት አለ፣ እንዲሁም ደግሞ ሲኦሲ ምን ላይ ደረሰ፣ ስለ አመዘጋገቡ እንዲሁም ደግሞ ስለ ፈተናውስ ምን የተባለ ነገር አለ የሚሉትን በዲቴል የምናይ ይሆናል ማለት ነው። ስለዚህ እናንተ ቤተሰብ ደግሞ ይህን ፔጅ ማለት ነው ዩቲዩብን ሰብስክራይብ በማድረግ ጀምሩት። ቤተሰቡኑ ወደፊት ደግሞ አሪፍ ነገሮችን ስለምንሰራ ማለት ነው ቤተሰብ ሆናችሁ ወደፊት ብዙ ነገሮችን የምንሰራ ስለሚሆን ፋሚሊ ሁኑ። መጀመሪያ ቴንኪው። መጀመሪያ ወደ ሪኤግዛም ያለውን ነገር ልውሰዳችሁ። ስለ ሪኤግዛም ያለውን ነገር በደንብ አድርጌ ክሊር አድርጌ ስነግራችሁ ማለት ነው። ሪኤግዛም እንግዲህ ሬጂስትሬሽን ዴቱ ማለት እንደምታውቁት ከግንቦት 3 እስከ ግንቦት 7 ነበረ የተባለው ስኬጁሉ ማለት ነው። ነገር ግን የመመዝገቢያ ሊንክ እስካሁን ባለመለቀቁ ምክንያት ያው እስካሁን አንድም ተማሪ የተመዘገበ የለም። ማወቅ ያለባችሁ አንድም ተማሪ እስካሁን የሪኤግዛም ሆኖ ማንም የተመዘገበ የለም። ይሄን ልታውቁ ይገባችኋል። ዴድላይኑ ኦልሞስት አልቋል። ዴድላይኑ አልቋል። ነገር ግን እስካሁን ምንም አዲስ ነገር ጤና ማለት ትምህርት ሚኒስቴር ይሄ ነው ብለው ያሉት ነገር የለም። ነገር ግን ትናንትና ያገኘሁትን መረጃ ልንገራችሁ። ትናንትና ስለ አመዘጋገቡ እስኪ ያገኟቸው መረጃዎችን ልንገራችሁ። እሱ ምንድነው መሰላችሁ? የሪኤግዛም አዲስ ሊንክ አይለቀቅም። ጀስት እናንተ የምትመዘገቡት በነበረው ሊንክ ሆኖ ነገር ግን ከእናንተ የሚጠበቀው እንደ አዲስ መመዝገብ ማለት እንደ አዲስ ፎርም ምናምን አትሞሉም። ነገር ግን ከእናንተ የሚጠበቀው ፓይመንት ብቻ መክፈል ነው። ክፍያውን ከፍላችሁ ያው በዚህ መንገድ ነው እንትኑን መትከፍሉት። የአከፋፈሉ ደግሞ እንደምታውቁት ቴሌብር ላይ ነው። ቴሌብር ላይ የትምህርት ሚኒስቴር የመክፈያ እንትን አለው። ከዛ ውስጥ እንደገባችሁ ሪፈረንስ ነምበር ይጠይቃል። ሜን ፕሮብለም ዚስ ዋን ሪፈረንስ ነምበር ይጠይቃል። ነገር ግን ሪፈረንስ ነምበር ማለት የሚሰጠው ትምህርት ሚኒስቴር ነው። ትምህርት ሚኒስቴር ነው ሪፈረንስ ነምበሩ የሚሰጠው ማለት ነው። ስለዚህ ነገር ግን ይህ ሪፈረንስ ነምበር ትምህርት ሚኒስቴር ባለመስጠቱ አንዳችም ተማሪ እስካሁን ከፍሎ የተመዘገበ የለም ማለት ነው። ይህ ልታውቁ ይገባቸዋል። እስካሁን አንድም ተማሪ የተመዘገበ የለም። እናንተ ብቻ አይደላችሁም፣ በቃ ሁሉም ነው። ስለዚህም እንዳልኳቸው አከፋፈሉ እንደዚህ ነው። በሪፈረንስ ነምበሩ ስታገኙ በሪፈረንስ ነምበሩን አስገብታችሁ ትከፍላላችሁ። ከዛ ትራንዛክሽን ነምበር አለ አይደለ? ከከፈላችሁ በኋላ ያንን ትራንዛክሽን ነምበር ደግሞ እዚህ ቦታ ነው የምታስገቡት። እዛው እንትን ሊንኩ ተገባችሁ በኋላ አክሰስ ቱ ፕሮፋይል ምናምን እዚሁ ታስገቡታላችሁ ማለት ነው። ከዛም በኋላ ትራንዛክሽን ነምበር ካስገባችሁ በኋላ የምትማሩበትን እንትን የመጀመሪያውን እንትን ያስወጣዋል ማለት ነው። ይሄ አምና የተመዘገባችሁበት እንትን አለ፣ እሱን አስወጡን እንደ አዲስ ያስገባችኋል ማለት ነው። ስለዚህ ዩኒቨርሲቲያችሁን ተመርጣላችሁ ምናምን እንደዛ ነው የተባለው። ትናንትና የተገኘው መረጃ ነው። ይሄ መረጃ ደግሞ ትምህርት ሚኒስቴር ነው የተገኘው ነው የተባለው ማለት ነው። ነገር ግን ስለ ሪፈረንስ ነምበር ምንም አዲስ ነገር የለም ማለት ትናንትና ነበረ ያው እችን ያልኳችሁ መረጃ የተነገረው። ነገር ግን ሪፈረንስ ነምበሩ ያው ማታ አካባቢ ምናምን እንዲሁም ዛሬ ይለቀቃል ተብሎ ነበር ተጠብቆ ነበር። ግን ምንም ትምህርት ሚኒስቴር ያለው ነገር የለም። ምናልባት ከዚህ ቪዲዮ በኋላ ደግሞ ሊለቀቅ ይችላል ብዬ ተስፋ አደርጋለሁ። ከተለቀቀ ደግሞ ቲክቶክ ላይ እንዲሁም ደግሞ ቴሌግራም ቻናል ያው ወዲዮ ፖስት ስለሚደረግ ሁላችሁም ማየት የምትችሉ ይሆናል ማለት ነው። ስለዚህ ስለ ሪኤግዛም ባጭሩ ስነግራችሁ አዲስ ሊንክ አይለቀቅም። ከእናንተ የሚጠበቀው ክፍያ ብቻ ነው። ክፍያ ፈጽማችሁ ያው እንዳልኳችሁ አክሰስ ቱ ፕሮፋይል ብላችሁ እዛ ትራንዛክሽን ነምበር ታስገባላችሁ። በዛ ዩኒቨርሲቲያችሁን ትመርጣላችሁ። ጨረሳችሁ ነው እንግዲህ የተባለው ነገር። ነገር ግን አዲስ ሊንክ እንዳምነው እንደ አዲስ ፎርማት ሞሉ ማለት ነው። ያ ለመጀመሪያ ለሚፈተኑ ተማሪዎች ናቸው። ዲቴል ያው መረጃውን ፎርም የሚሞሉት እናንተ ትራንዛክሽን ክፍያ ብቻ ነው የምትከፍሉ ማለት ነው። ስለዚህ ስለ ሪኤግዛም ያለው ነገር ይሄ ነው። እንግዲህ ታውቃላችሁ ሪኤግዛም እንግዲህ የፈተና እንትኑ ማለት ሬጂስትሬሽን ዴቱ የነበረው ከግንቦት 3 እስከ ግንቦት 7 ነበር። ነገር ግን ያንን እንትን ያው ተማሪዎች እንዴት እንደተጨነቃችሁ አይነው። በጣም ብዙ ተማሪዎች በቃ እንዴት እንደተጨነቁ ነው ማለት እኔ ነው ማውቀው እንዴት እየተጨነቁ እንዳለና አንድ ነገር ልነግራችሁ እወዳለሁ። ለምን ነው የምትጨነቁት? ይሄን ያህል ማለት መመዝገባችሁ አይቀርም አይደለ? ለምንድን ነው ይሄን ያህል በጣም የምትጨናነቁ? ማለት ይሄ እኮ የራሱ የትምህርት ሚኒስቴር ግዴታው ነው አይደለ? ግዴታ ትፈተናላችሁ። በቃ ደግሞ ለመፈተን ደግሞ ግዴታ ትመዘገባላችሁ እኮ ግድ ነው። እንደዚህ መሆኑ ላይቀር ለምንድን ነው ማለት ማያውቃችሁ እኮ እና የምዝገባው ዴቱ ማለት የነሱ የሆነ አንዳንድ ጊዜ ታውቃላችሁ የሆነ ውስጥ ላይ ያው ማለት ያው በተባለው ስኬጁል ላይሳካ ይችላል አይደለ? ከቀኑ ቢያልፍም ያው ቀኑ ይራዘማል። ያው አይ ነው ቀኑ ይራዘማል። በነገራችን ላይ ቀኑ ይራዘማል። አሁን ኔክስት አይ ዶንት ኖ አይታወቅም እንጂ ቀኑ ይራዘማል። የመመዝገቢያው ኔክስት እንግዲህ
ፖስትፖን ይሆናል። ስለዚህ እናንተ አትጨነቁ። ጀስት በቃ መዘጋጀት ያለባችሁን ተዘጋጁ። ምክንያቱም ታውቃላችሁ አይደል ከአንድ ወር ያነሰ ጊዜ ነው የቀራችሁ። ፈተናው ከሰኔ 2 እስከ ሰኔ 12 ነው አይደል? ሰኔ 2 እስከ ሰኔ 12 ነው። አይኑ ሰው ያንን አውቃችሁ ዝግጅታችሁን መዘጋጀት ያለባችሁ ለፈተናው እንጂ ጊዜያችሁን በዚህ ማጥፋት የለባችሁም ማለት ነው፣ በመጨናነቅ ማለት ይሄን ልታውቁ ይገባችኋል። እስካሁን አንድም ተማሪ የተመዘገበ የለም። ይሄን ልታውቁ ይገባል። አትጨናነቁ። ወደ ሲወሲ ደግሞ ልውሰዳችሁ። ታውቃላችሁ ሲወሲ እስካሁን እንትን አይዲ ያልደረሰው ተማሪ አለ። ታውቃላችሁ እኔ አውቃለሁ አለ ከጎኔ ምናምን ያሉ ተማሪዎች እስካሁን አይዲ ያልደረሳቸው ተማሪዎች አሉ አይደለ? በጣም ደግሞ ስማቸው የተሳሳተ ኢቭን የኔ ራሱ ተሳስቷል። ታውቃላችሁ በፊት ነበሩን የተመዘገቡኝና አይ ዶንት ኖ ስሜ ምናምን ትክክል ነው 72 ሰዓት ምናምን የሚለው ነገር ምናምን ደርሶ ነበር። ነገር ግን አፕሩቭ ምናምን በቃ አፕሩቭ ቬሪፋይ ምናምን ተደርጋ የሚል ሜሴጅ አልደረሰኝም። የተወሰኑ ተማሪዎች አፕሩቭ ሆናችኋል ትክክለኛ ነው ምናምን ተብሎ ሜሴጅ የገባላቸው የነገሩኝ ልጆች አሉ። ግን በጣም የምንት ናቸው፣ በጣም ትንሽ ተማሪዎች ማለት ነው። አፕሩቭ ተደርጋችኋል ተብሎ ኦፊሻሊ ሜሴጅ ተልኮላቸዋል። በጣም የምንት ናቸው እንደዚህ አይነት ሜሴጅ የደረሳቸው። ስለዚህ ማወቅ ያለባቸው የእናንተ ብቻ አይደለም ስማቸው የተበላሸ አይዲ ያልተለከለት በጣም ብዙ ተማሪ ነው ያለ በትክክል ያልተመዘገበ። ኢቭን ታውቃላችሁ አይደለ አይዲ ፋይዳ እንቱን አስገባም ብሎ ራሱ ኤቲኤም ያስገባ ተማሪ አለ። ይሄ በጣም ብዙ ተማሪ እየጠየቁ ነበርና የሚያስጠላው ደግሞ ምን እንደሆነ ታውቃላችሁ? ዙራችሁ እንደገና መግባት አትችሉም፣ አያስገባም ሊንክድ ምናምን ይላል። ይህን ደግሞ እኛ ምን ማድረግ አንችልም። ተማሪዎች ምንም ልታደርጉ አትችሉም አይደለ? ይሄ የእነሱ ችግር ነው። አንደኛ ሲስተሙ በጣም ችግር አለበት። እንዲሁም ደግሞ ማድረግ የነበረባችሁ እንደገና ገብተን ማለት የተሳሳተውን እንደገና ገብተን እንድንሞላ ምናምን አድርገው ነበር ማድረግ የነበረባቸው ሊንኩን ማለት ነው። ነገር ግን ያንን አላደረጉም። ይሄ ሲስተሙ ትንሽ ችግር ስላለበት የኛ ችግር አይደለም ይሄ ነው እኔ የሚወስደው የእናንተ ችግር አይደለም የእነሱ ችግር ነውና ያለው መረጃ ደግሞ ምን ነው መሰላችሁ? በአካል ከትምህርት ሚኒስቴር ማለት ጤና ሚኒስቴር ጋር የሄደ ማለት ነው። ስለ ሲኦሲ ምንድነው አንደኛ ቸክ እያደረጉት ነው ማለት እንትኖችን ይሄ የተመዘገቡን ተማሪ ምናምን ቸክ እያደረጉት ነው። መረጃው በትክክል ገብቷል አልገባ የሚለውን እሱን ቸክ እያደረጉ ነው። እሱን ቸክ እያደረጉ ሜሴጅ እንደሚልኩ ምናምን እንግዲህ ለዛ በአካል ለሄዱ ሰዎች የተናገሩት ስህተት ያለበትን ያው እንደገና እንዲሞሉ ምናምን ይልካሉ ነገር ነው የተሰማው ማለት ነው። ከዛ በተጨማሪ ደግሞ ማለት ነው ይሄ የመጀመሪያ እንትን ነው ጀስት ይሄ ሊንክ የማድረግ ነው ፋይዳ ነምበሩን የማኮኔክት የማድረግ ነገር ነው ስራ እንጂ በቀጣይ ሌላ ምዝገባ አለ። የምንፈተንበትን ኤግዛም ሴንተር እንመርጣለን። እንዲሁም ደግሞ ሌሎች ነገሮች አይ ቲንክ የሚሞሉ ነገሮች ይኖራል ብዬ ተስፋ አደርጋለሁ። ይሄ የመጀመሪያው ምዝገባ ብቻ አይደለም፣ ኔክስት ሌላ ምዝገባ አለ ሲኦሲ ማለት ነው። ስለ ፈተናው ደግሞ ልንገራችሁ። ፈተናው ኤግዛክትሊ አይታወቅም። አሁን የምነግራችሁ ነገር ግንቦት መጨረሻ ተብሏል። ነገር ግን ይሄ ራሱ በጣም ክሊር ኢንፎርሜሽን አይደለም። አውቁም ራሱ ውስጥ ያለ ሰው ምናምን ተጠይቆ ትክክለኛ ቀኑ ማለት አልተናገርም። ጀስት ይሄ ነው የሚባል ቀን እስካሁን እንዳልተነገረ ነው መረጃው የደረሰኝ ማለት ነው። ይህን ደግሞ የት ያገኘሁት መረጃውን በአካል ጤና ሚኒስቴር ሂዶ የጠየቀ ሰው ማለት ነው። የክላስ የልጅ ጓደኛዬ ማለት ነው። ስለዚህ ያለው መረጃ ይሄ ነው። ምናልባት ደግሞ ሌላ መጠየቅ የምትፈልጉትን በኮሜንት መጠየቅ ትችላላችሁ። ስለዚህ አጠቃላይ ጀነራላይዝ ስናደርገው ማለት ነው መጨናነቅ የለባቸውም። ሲኦሲ ተፈታኞች ቢሆንም እንዲሁም ደግሞ ኤግዛም ተፈታኞች ቢሆኑም መጨናነቅ ሳይሆን ያለባችሁ ይሄ የእናንተ ጥፋት አይደለም። በነገራችን ላይ የእናንተ ጥፋት ባልሆነ ነገር ደግሞ መጨናነቅ የለባችሁ። ማድረግ ያለባችሁ የራሳችሁን ኃላፊነት መወጣት ማለት ኃላፊነታችሁ መወጣት ስላችሁ የእናንተ ኃላፊነት ምንድነው? ለፈተናችሁ መዘጋጀትና ለፈተናችሁ ብቁ ናችሁ መዘጋጀት ነው። የእናንተ ኃላፊነት እንጂ ስለፈተናው ምክንያቱም ይሄ የራሳችሁ ስራ ስለሆነ ይለቀቃል፣ ትመዘገባላችሁ፣ ይስተካከላል። አይኖስ እኔ ማሰበው በዚህ ልክ አይገባም። ምክንያቱም በቃ ሊንኩን መተለቆም መመዝገባችሁ አይቀርም የሲኦሲ ተፈታኞችም ሆኑ እንዲሁም ደግሞ የኤግዛም ተፈታኞች ማለት ነው። ስለዚህ ትመዘገባላችሁ፣ አትጨናነቁ። የእናንተን ኃላፊነት ብቻ ተወጡ። የራሳችሁን መዘጋጀት ያለባችሁን ተዘጋጁ። ኤግዛም ኦልሞስት ታይሙ ደርሷል ታውቃላችሁ አይደል? የሲኦሲም ቢሆን እንግዲህ በቻላችሁት መዘጋጀት የቻላችሁ ተማሪዎች ተዘጋጁ። በቃ ዋናው እሱ ነው። መመዝገባችን ነው አይቀርም፣ ይስተካከላል ብዬ ነው ማሰበው። ኢቨን የኔ እንግዲህ የሲኦሲ ራሱ ተበላሽቷል። መዘጋገብ ትክክል አይደለም የተመዘገቡት ነገር ግን አይ ዶንት ኬር ማለት በቃ የቻልኩትን እንትን ብያለሁ። እኔ ምንም ማድረግ አልችልም ብዬ ነው የተውኩት። እነሱ ያስተካክሉታል ማለት አስተካክል ካሉኝ ደግሞ ይንገሩኝና አስተካክላለሁ እንጂ እኔ ሞክሬያለሁ ማለት ለማስተካከል ሞከርኩኝ። ነገር ግን
የነሱ ችግር ስለሆነ እኔ ላስተካክለው አልቻልኩም ማለት ነው። ስለዚህ ያለው መረጃ ይሄ ነው ማለት ነው። ምንም አይነት ጭንቀት ሊገባችሁ አይችልም። ሶ ፋሚሊ አሁንም ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ እና ቤተሰቡን ወደፊት አሪፍ ነገሮችን የምንሰራ እና በዚህ ቻናል የሚለቀቅ ስለሚሆን ይጠቅማችኋል ወደፊት ማለት ነው። ፊውቸር ምን እንደምንሰራ በጣም እኔ ነው የማውቀው ማለት ነው። አሪፍ ነገር ወደፊት ጠብቁ። ይህን ቤተሰብ ሁኑ። መጀመሪያ ይመቻችሁ። ፒስ